አሁን እዚሁ የግለሰብና እድገት ላይ ወይም ፐርሰናል ዴቨሎፕመንት ላይ ከዚህ በፊት ስናወራ ቀጭን መስመር ናት ያለችዋ። ወይ ዲሉዥናል ትሆናለህ፣ እንደዛ ሆነ በረት ቀራለህ፣ ወይ ደግሞ ያሰብከውን ነገር ወደ ተግባር አውርደህ የምትፈልገውን አይነት ህይወት ትኖራለህ። ያቺ ቀጭን መስመር ምንድን ነች? እሺ በጣም ጥሩ ጥያቄ ነው አብርሽ። እንዴት መሰለህ ያቺ ቀጭን መስመር እችላለሁ ባልከውና በሚቻለው መካከል ወይም እንዴት አድርጌ ላስረዳ መሰለህ። አሁን ለምሳሌ ብዙ ቦታ ሞቲቬሽናል ስፒከርስ አሉ ፐርሰናል ዴቨሎፕመንት ላይ አብዛኛው ነገር ሰውን ትችላለህ ነው። እውነት ነው። አሁን ሰው ይችላል፣ ግን ሰው የሚችለው ያመነውን ነገር ነው የሚችለው። ወይም እንዴት መሰለህ ሁሉ አይደለም የሚቻለው፣ የታመነ ሁሉ ነው የሚቻለው። እና ሰውየውን ትችላለህ ትለዋለህ በሆነበት ሁኔታ ውስጥ እኮ ነው። የሆነ ሰው አይተሃል፣ የሞተ ሰው በላይ ተነስ ነው ምናምን ሲል ታስታውሳለህ? አሁን ከይ በላይ ነው የሚለው። አሁን ሰውየው ሞቷል። ከዛ ይሄ ሰውዬ እንደሚያስነሳው አምኗል። ወይም ደግሞ አስነሳዋለሁ እኮ የሆነ ኢጎ ገንብቷል። ነገሩ ሆኗል። ነገሩ ከሆነ የምንቀበላቸው ነገሮች ያስፈልጋሉ። ተቸግሬያለሁ፣ የሆንኩትን ሆኛለሁ። የሆነ ምበላው አጥቼ ውሃ ብቻ ጠጥቼው እያለሁ ለማንም ሳልናገር በዛ አካባቢ ሰዓት ለምን ትራንስፖርት ሊያሳጣህ ይችላል። አንድ ላይ ከሴሽኑ ሲያልቅ እንከፍልሃለን ተብዬ ከዛ እኔም ችግር የለውም አሁን ያስፈልገኛል ነው ማለት የነበረብኝ። ችግር የለውም ብዬ ወጥቼ ውሃ ጠጥቻለሁ። አራበኝም፣ ምን አልተጠማውም ምናምን ማለት ውሸት ነው፣ ክህደትም ነው፣ ሪያሊቲን አለመቀበል ነው። የሆነው ነገር እንደሆነ የሆነው መሆኑን መቀበል አለብን። ከተቀበልክ በኋላ ልትሆነው የወደድከው ነገር ደግሞ አለ አይደል? እሱን ነው የምታስበው። እሱን ደግሞ ማሰብ ብቻ አይደለም፣ ያሰብከውን ነገር ፊል ታደርገዋለህ። ይሰማሃል ወይ እንደምትሆነው? እስካልተሰማህ ድረስ በፍጹም ነው ነገሩ ማይሆን። ነገሩ ሳይሆን በፊት እንዲሰማህ አድርጋል። ከውስጥ የሆነ የሚቆሰቁስ ነገር መፍጠር፣ በስሜት ደረጃ መፍጠር ተችሏል አልተቻለም? ነገሩ ሳይቻል እችላለሁ ብዙ ትዳር አፍርሷል። ስላልተረዳች ነው እንጂ እንዲህ ስለሆነች ነው እንዲህ ስለሆነ ነው ብዙ ትዳር እንትን ያለው። አሁን ራሱ እኔ ጋር መጥተው ይጠይቁኛሉ፣ ባሌ እንደዚህ አይነት ቦታዎች ሄዶ እና በቃ ትዳራችን ሊፈርስ ነው ሲሉ እሱ እንደማይመለስ አውቃለሁ። ለምን ሌላ ስቴት ኦፍ ማይንድ ላይ ነው ያለው። ስለዚህ ምንድነው የምላቸው፣ ትንሽ ጊዜ ስጪው፣ ይሰክናል። ኑሮ ወገብን ሲል መብረት ሪያሊቲ እሱ ነው። ከዛ ግን ህልም ይሆናል አይሆንም ነው። አሁን ህልምን እንዲሆንና እንዳይሆን የሚያደርገው ነገር አንተ ነገሩ እንደሚሆን አምነሃል አላመንክም ነው። አምኛለሁ ብለሃል አላልክም አይደለም። አምኛለሁ ማለትና ማመን ይለያያል። መቼ ለስናነሳ እንደነበረው እወድሻለሁ ማለትና መውደድ ፍጹም የተለያየ ነገር አይገናኝም። ያፈቅርሻለሁ ማለትና ማፍቀር ፍጹም የተለያየ ነገር። እኔማ አምናለሁ ይህን ነገር አደርገዋለሁ ማለትና ያ ነገር እንደሚሆን ማመን፣ አመንከው ማለት እኮ ተሰምተዋል ማለት ነው። ከተሰማህ ደግሞ ተሰምተዋል ማለት ኮኔክት አድርገሃል ከነገሩ ጋር ማለት ነው። ግን ብዙ ጊዜ እቺ ቀጭን መስመር ምልህ መሰለ፣ ባለፈውን በምሳሌ ስናወራ ላነሳል ሞክሬ ነበር። አንድ መጽሐፍ ላይ ያነበብኩት ያልኩ አንድ ይሁዲ፣ አንድ ካቶሊክ እና አንድ ኒው ኤጅ። አሁን የምናምን ተማሪ ብለው ውሰደው፣ የፐርሰናል ዴቨሎፕመንት ላይ የአንዱ የከሌ ተማሪ ብለህ አስበው እና እዛ የሄደ ሰው ሲኦል ውስጥ ይገናኙና ይሁዲው እንዴት ነው ይሏል ሰይጣኑ እያማሰለው። እንግዲህ ሲኦል ውስጥ ስለሆነ እንዴት ነው እሳቱ ሲለው፣ ብዙ ነቢያት ተልከውልኝ ነበረ እነሱን አልሰማ ብዬ ይኸውልህ ያንሰኛል ይላል። ካቶሊኩም በቃ የሚገባኝና ያገኘሁት በጣም ኃጢአተኛ ነበርኩ፣ ሰርቅ ነበር፣ ዘሙት ነበር እና እሱ ኃጢአት እንደሆነ ተነግሮኝ ነበር፣ ይኸው ልኬን አገኘሁ አለ። ይሄኛው ሰውዬ ጋር መጣ
ሰይጣኑ እያማሰለው ላበላቡ ነው። ስጋዎቹ ከላዩ ላይ እየወደቁ እየተቦጨቁ እንዴት ነው እሳቱ ሲለው የምን እሳት? አሁን ይሄ እብደት ካልሆነ በስተቀር ምን ትለዋለህ? እቺን መስመር ነው ብላየ የሆነ ነገር ሆኗል፣ መቀበል አለብህ። የሆነውን ከተቀበልክ በኋላ ነው የምትነሳው። ደግሞ በእኔ ላይ ኦቶሪቲ የለህም አንተ። ምን ማለት የመሰለ ያሬድን አግኝቼ እዚህ እጠይቀዋለሁ ማለት የኔ እኔ አሁን አንተ እሱን ፊል ልታደርግ ማለት እሱን ልታስበው ትችላለህ። እኔም ደግሞ የራሴ አለኝ አይደል? የራሴ ሬልም አለኝ፣ የራሴ እምነት አለኝ። እና አንተን በተመለከተ ነው ነገሮችን ማለም ያለብህ። እኔማ እንደዚህ ሆናለሁ፣ ሚሊዮነር ሆናለሁ። በነገራችን ላይ ህልም አይደለም እንዲህ አይነት ነገር እኮ ህልምም መሆን አይገባቸው። እሺ ሆነስ ሚሊዮነር ነው፣ ከዛስ አይደለ? ከዛስ ምንድን ነው የሚሆነው? እና እንዲህ እንድትሆን ድራይቭ የሚያደርግህ ነገር ያስፈልጋል። በርኒንግ ዲዛይር የሚለው እኮ እሱ ነው። በርኒንግ ዲዛይር እኮ ፊሊንግ ነው፣ ስላልተረዳ ነው እንጂ ውስጥህ በርኒንግ ዲዛይር አለ ማለት አትቀመጥም ማለት ነው። ያ ነገር እንዲሆን ብዙ ትንቀሳቀሳለህ ማለት ነው እንጂ ህልም አለኝ ትላለህ ማለት አይደለም። ሚሊዮነር ሆናለሁ ትላለህ ማለት አይደለም። በእርግጠኝነት ሆኜ ሪሰርች ቢደረግ እንደዚህ አይነት ስልጠናዎች ወስደው 90% ዲፕረስድ ነው የሚሆኑት። 1% ፊል ያደረገው የተሰማውና ህልሙን ያመነው ያሳካው። ግን ሆናለሁ ብቻ ያለው ይሄ ሞቲቬትድ ሆኖ ዝም ብሎ የተነቃቃው እንደው መጨረሻ ላይ እንቅፋት ነው የሚሆነው ወጥቶ። ይሄ እንደውም ውሸት ነው ወደሚል ነው የሚያስኬደው። ስለዚህ የሚያስተምሩ ሰዎች ማለት ያለባቸው ደሃ ነህ አይደል? አዎ። መጀመሪያ ዲፋይን ተደርጎ ምንድን ነው ድህነት? ይሄ ነው ደሃ ነህ? አዎ። ሰቀቀናም ደሃ ነህ? አዎ። ከሱ ነው የምትጀምረው፣ ነኝ ብለህ ነው የምትጀምረው። ግን መቀየር ይችላል። እንዲህ መኖር ትፈቅዳለህ ነው ጥያቄው። አልፈቅድም። ስለዚህ ምንድነው የምትፈልገው? ያኔ ድሪም አለ ወይ ትለዋለህ። እዛ ልትሆነው የምትወደው የሆነ ነገር አለ። ልትሆነው የምትወደው ነገር ማለት ህይወትን የምትመዝንለት ዋጋ የምትከፍልለት ነገር አለ ወይ? ዋጋ የምትከፍልለትና የምትሮጥለት ነገር ከሆነ መሳካቱ አይቀርም። ለምን? አንደኛ አምናዋል። ስላመንከው ነው የምትንቀሳቀሰው። ስለምትንቀሳቀስ አይደለም የምታምነው። ማለት የገባብህ ነገር ነው ማያስቀምጠህ እና የገባብህ ነገር ይነዳሃል። ወይም በሌላ ምሳሌ ልንገርህ፣ ከባድ መኪና መግፋት እና መንዳት ልዩነቱ በጣም አይገናኝም ማለት። ውስጡ ገብተህ ትነዳዋለህ ማለት መኪና ብትሆን አንተ ሚነዳህ ነገር አለ ማለት ነው። የሚገፋህ ነገር አለ። ጓደኞች የት ደርሰው አንተ የት ነህ ምናምን መኪና እንደ መግፋት ነው። ውስጥ የገባው ነገር ግን ሚነዳህ ከሆነ ቀላል ነው የሚሆነው። በቃ ምንም እኮ አይገባህም። የሆነ ነገር ሁሉ እንትን ስትል ስትወድቅ ራሱ መውደቅ አይመስልህም። እየሮጥክ የምታየው ነገር አለ። እና ያቺ ቀጭን መስመር ያልኩ በማመንና ባለማመን ምክንያት ነው። ስንት ኪስ ውስጥ ስንት አለ ስትለው እኔ ሀብታም ነኝ ምናምን እያለ ኪስ ውስጥ ስንት አለ? አይ አሁን የለኝም ግን ህልም አለኝ ብሎ ከማለት ነው የሚጀምረው። አሁን ያቺ የእብደቷ መስመር ዲሉዥናል የሚያደርገው መስመር ምንድን ነው? ይኸውልህ ኮንሽስ ማይንድ በጣም ኢንቴሊጀንት ነው። አትሸውደውም። መልሶ ይወቅስሃል። አንተን የታለ አንተ የምትበረጠርቀው የታለ ይልሃል ራሱ መልሶ። ስለዚህ አየህ ምን ያደርግሃል? ዲፕረስድ እያደረገ ይመጣል። ከዛ የተነሳ ምን ትሆናለህ? ስትረስድ ትሆናለህ። ስትረስድ ከሆንክ ደግሞ ትንንሽ ስራ እኮ መስራት እንደሚቸግራቸው ታውቃለህ። ከስራ የሚባረሩ ሰዎች ታውቃለህ። ከስራ የሚባረሩ ሰዎች ማድረግ ያለባቸውን መሰለህ? የራስን ካምፓኒ መክፈት ብቻ ግብ አይደለም። የምትሰራበት ላይ እንደ ራስ አድርገህ የምትሰራ ከሆነ ናቹራሊ ማደግ አይቀርም። ህልምህ ምንድን ነው? ይሄን አይነት ካምፓኒ ባለቤት መሆን። በጣም አሪፍ። እዚህ ጋር ሁና በደንብ ስራ፣ እዚህ ጋር ባለበት ቦታ ላይ እንጂ እዚህ ጋር ያቆምና ሰው ለህልሜ ነው የምሰራው ይላል። ከዛ እዚህ ጋርም ያጣል። እዚህ ጋር እንዳጣ ኮንሽስነሱ ይነግረዋል። በቃ አየር ላይ እኮ ቀረ ይለዋል። ከዛ ሰልፍ ቶክ ይጀምራል። እኔማ ህልም አለኝ ይላል አንደኛው። አሳየኛ አንተ ቀዳዳ ይለዋል ራሱ ማለት ነው። ከዛ ኮንፍሊክት ይጀምራል። የሆነ ሰዓት ላይ ሰንደል ሰክቶ ልታገኘው ትችላለህ። በቃ ጨልሎ ምናምን ልታገኘው ትችላለህ። እና አስቡ። ለዚህ ደግሞ መልሰህ ሳይኮሎጂስት ጋር መሄድ፣ ጸበል መሄድ፣ ሜዲቴሽን መጀመር ምናምን ይጀምራል ሰው። ብዙ ሰው አይታለር ወደ ሜዲቴሽን ይሄዳል፣ ወደ እንትን ጸበል ጋር ሲሄድ ከዚህ ኮርሶች ከወሰደ በኋላ እና እንዴ ይሄ ነገር ማመን አይፈልግም። አየህ ግን ስትረስ ውስጥ ነው ያለው። እና ያቺ መስመር
መለየት መቻለ ከእምነት ነው መጀመር ያለበት። ያለህበትን ሁኔታ ከማመን ትጀምርና ትሄዳለህ። ከመካድ አይጀምርም። ግን ዘርፉ ላይ ደንበኛ ሙልጭ ያለ ክህደት ነው ብዙ ጊዜ የምታየው እና እሱ ባይሆን ብዬ ነው የምለው እኔ። ልክ ነህ በጣም ትክክል።